ዛሬ እንግዲህ ብሩክና ሀይሚ እንደምታዋቸው በብሩክ ቤት በዓልን ፋሲካ አክብረዋል። በጣም ደስ የሚል ቆይታ ነበራቸው። እንግዲህ ብሩክ ወንድሙን እንዲሁም ወንድሙ ፍቅረኛውን ይዘው ዛሬ በጣም ደስ የሚል ቆይታ ነበራቸው። ሀይሚና ብሩክ እንግዲህ እንደዚህ አምሮባቸዋል ማለት ነው። ከስንት ጊዜ በኋላ እንግዲህ በእነሱ ወጥቻለሁኝ። ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ያለው እውነት እግዚአብሔር ይመስገን በጣም ደህና ነኝ። በመጀመሪያ ለሞላው ኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ ብያችኋለሁ። መልካም የፋሲካ በዓል። ፋሲካ እንግዲህ የሰላም የፍቅር የአንድነት ያድርግልን ፈጣሪ አምላክ። እንግዲህ እግዚአብሔር አምላክ ሀገራችንንም ሰላሟን እንዲመልስልን ማለት ነው። እንግዲህ ፋሲካ ያው በስደትም ቢሆን በየትም ቢሆን እንግዲህ ሁላችንም ተመስገን እያለን ማሳለፍ ነው ማለት ነው። ማለት ይሄ እንግዲህ ስላደረሰን ሁላችንም ብንሆን ፈጣሪያችንን ማመስገን ግድ ነው ማለት ነው። ስለዚህ ምንም ከቤተሰብ ብንራራቅም አመት ባለንም ብንሆን ዋናው ነገር ስደት ላይም ሆነን እንግዲህ አመት ሁላችንም ስላደረሰን ፈጣሪያችንን እያመሰገንን መቀመጥ አለብን ማለት ነው። እና እንግዲህ ወደ መጀመሪያው ስሄድ እንግዲህ ሀይሚና ብሩኬ እንግዲህ ብዙ ፕራንኮችንም ብዙ የተለያዩ ነገሮችንም እየሰሩ ነበር። ብሩኬም እንግዲህ መኪና ገዝቷል። በጣም ነው ደስ የሚለው። ከዚህም በላይ ፈጣሪ አምላክ የጨምርልህ ብሩኬ። እንግዲህ ማንኛውም ሰው ቢሆን ተተሰራ ተተለወጠ ይሰራል ይለወጣል ያገኛው ማለት ነው። በጣም ነው ደስ የሚለው። እንዲሁም ማክ ተብዬውም ትናንትና መኪና ገዝቶ እናቱን ሰርፕራይዝ እያደረጋን ነበር። በጣም ነው ደስ የሚለው እውነት። ማክም እንኳን ደስ አለህ። ማክ እንግዲህ ዱባይ ሄዶ ነበረ ለአብርሽ ሰርግ። ነገር ግን ሰርጉን እንግዲህ በጾሙም ቢፈጸምም ተሰርጉ ወዲህ በሰላም ሄዶ እነሱ እዛው አዲስ አበባ ናቸው፣ እዛው ዱባይ ናቸው። እሱ ግን ወደ እናቱ ሀገር ተመልሶ ማለት ነው። እንኳን በሰላም የመጣ ማክ። ዋናው ነገር በሰላም መንጣት ነው። ደስ ይላል። ምርጥ ጓደኛና ታማኝ ነው። እንግዲህ እነ ጽጌና አብርሽ እዛው ናቸው። አብርሽ ዛሬ ደግሞ ፕሮግራም ያው ጠርቷል። ዛሬ በነፃ አይደለም፣ አንዳንድ መግቢያዎች ብር ያስፈልጋል እያለ ነበር። አብርሽም ጠርቷችኋል ሰርግ እየሄዳችሁ እንግዲህ ዱባይም ጀት ሰፈር እንግዲህ እኔ ባላቅም ያው ፕሮግራሙ እንደተነገረ ከሆነ ለዛሬ ፕሮግራም አለ ማለት ነው። እንግዲህ በጾም የፎቶግራፍ ፕሮግራም ምናምን ነበር ያሰብነው። ነገር ግን ሰው መጥቶ ስናይ እንደዚህ ከፍ ያለ ሰርግ ሆነ እያለ ነበር አብርሽ ማለት ነው። የባለፈው ያው በጾም በማግባቱ ብዙ ሰዎች ተቀይመውታል። ስለዚህ እንግዲህ የማይሳሳት የለም፣ ምንም ማድረግ አይቻልም። እና አብርሽ ደግሞ ትክክለኛ ኦርቶዶክስ እምነት ተከታዮች አይደሉም። እርግጥ ለተከታዮቻቸውም ክብር ይገባቸው ማድረግ አለባቸው ማለት እርግጥ ይሄ ነገር ጥሩ ላይሆን ይችላል። ማንኛውም ሰው ቢሆን በጾም እኔ ጋብቻ ያለ አይመስለኝም፣ በማንኛውም ማለት ነው። ያው በጾም ውስጥ ማንኛውም ሰው ቢሆን አይጋባም ማለት ያው ጾም ሲፈታ ይመስለኛል መጋባት የሚቻለው። እና እንግዲህ ያው በጴንጤዎችም እንዴት እንደሆነ አላውቅም። እንግዲህ የማንኛውም እዚህ ጋር ስህተት ቢሰራም እንግዲህ አብርሽ ምንም ማድረግ አይቻልም። እንግዲህ ይቅርታ ጠይቋል። ፈጣሪ እንግዲህ ከይቅርታ በላይ የማያደርገው ነገር የለም፣ ይቅርታ ያደርጋል። ስለዚህ እንግዲህ ለዛሬ ፕሮግራም ጠርቷል ማለት ነው። ስለዚህ እንግዲህ መልካሙን ተመኝተን እንዳል አብርሽ እንግዲህ ብሩኬና ሀይሚ እንዳያቸዋቸው እነ ብሩኬ ቤት ነው እንደዚህ ፏ ዘና እያሉ ያሉት። እንግዲህ ሀይሚ ቤተሰቦች ቤት እንግዲህ መቼ እንደሚከበር አናውቅም። እነሱ ግን የእውነት እኔ ጴንጤት አይሆኑ አይቀሩም ማለት ነው። ያው አላቸው መሰለኝ በዓል እንደኛም አሁን ፋሲካን ያከብራሉ ያከብሩም አላውቅም፣ የእውነትኛ አላውቅም። እና እንግዲህ ለማንኛውም ዛሬ እንደዚህ አምሮባቸው እንደዚህ ሁሉ ሰው መስቀል ያንጠለጠለ ኦርቶዶክስ ነው ማለት አይቻልም። እና ከባድ ነው የእውነት። ስለዚህ ይመቻችሁ። ለማንኛውም ደስ የሚል ቆይታ ነበራቸው። እንግዲህ እነ ሀይሚና እነ ብሩኬ በፕራንክ ምናምን ብዙ ነገሮችን እያሉ ነበረ። ሀይሚ ቀለበት አድርጋ ምናምን ያፋሲል ነው ማነው የሚባለው ቀለበቱን ራሱ እየወረወረችው ነበረ። አንድ ሰው ግን ቀለበት አድርጎ እንዴት የሰውን ቀለበት ይወረውራል? አይወረውርም በጭራሽ። ሀይሚ ደግሞ ይሄንን አድርገው አይደለም። ይሄ አብዛኛው ሰው ስራ ነው። ይሄ ፋሲል የሚባለው ብዙ ሰው ጋር ሶፊ ጋር እነ ማጋ ነው ደግሞ ያዛ ማን ቶፊ ጋር ማን ነው የሚባለው ጋር ሶፊ እንትና ጋር ማን ቶፊ ጋር ምናምንም ራሱ ተገናኝቶ ብዙ ነገሮች ጋር እሱ ፕራንክ እያደረገ ይሰራል። እና ድራማ እየሰሩ ነበር። ማንኛውም ነገር ስራ ሲሰሩ አንዳንድ የሚያሳዝነኝ ነገር የመዲያም ቅመሞች በጣም ይናደዳሉ፣ ያለቅሳሉ፣ ያዝናሉ። ብዙ ነገሮች ለምን እንደሆነ አላውቅም። እነሱ እኮ ስራ ነው ማለት ዛሬ አሁን ቪዲዮ መልቀቅ ማለት
አንድ ነገር ያው ግዴታ ብዙ ነገር ያስፈልጋቸዋል። የት ያምጡት? ያው ድራማ ነገር ካልሰሩ ብዙ ነገሮችን ካልሰሩ ቪዲዮ የሚለቀቀውም ያስቸግራል። ለዛ ነው። ስለዚህ አብዛኞቻችሁ ትጨናነቃላችሁ በእነሱ ምክንያት ብዙ ነገር የሚሆኑ አሉ እና ለማንኛውም እንግዲህ ይመቻችሁ። እንግዲህ ፍቅርና አንድነት ይስጣችሁ። ለሁላችሁም ስሩ፣ ተለወጡ። ማንም ሰው ቢሆን የእንጀራውን ነው የሚበላው። ማንኛውም ሰው ቢሆን በቃ የእውነት የውጭ ካምፓኒ ላይ የሚከፍለው ነገር ከራስ ስሩ፣ ይለወጡ። ችግር አለው። ማንኛውም ሰው ቢሆን እግዚአብሔርን ይስራና ይብላ። ነገ ይሙት ዛሬ ይሙት አናቅም። ስለዚህ ይስሩ፣ ይብሉ፣ ይለወጡ። ስለዚህ እርስ በርስ አትመቀኛኙ። ግማሾቻችሁ በየቲክቶክ ፎቶ የፍቅርን ፎቶ ተዘቀዘቃላችሁ፣ የናብርሽን ፎቶ ተዘቀዘቃላችሁ፣ የሃይሚን ፎቶ ተዘቀዘቃላችሁ፣ የብሩኬንም። ለምን እሺ? ይሄ ነገር ምንድን ነው? ደጋፊ ተሆናችሁ አርፋችሁ ደግፉ። ሌላው ነገር ፎቶ መዘቅዘቅ ምን ያስፈልግ? ይሄ በጣም ነው የሚደብረው። እውነት እኔ ደስ አይለኝም። እና ተደግፋችኋቸው ቪዲዮ ታያችሁላቸው ሄዳችሁ ላይክ ኮመንት ታደረጋችሁ ብቻ በቂያችሁ ነው። ሌላው ነገር የእሱን ፎቶ ስለዘቀዘቃችሁ የእሱ ፎቶ ወደ ላይ ስለተቃና ምንም ቁም ነገር የለው። ለሰው መልካም ነገር ብናስብ ጥሩ ነው ብዬ ደግሞ አስበው። ስለዚህ ሁላችሁም እንግዲህ መልካም በዓል ብያለሁ። እንግዲህ እናብርሽ የዛሬ ፕሮግራማቸው እንግዲህ በኋላ እንጠብቃለን። እኔ እንኳን ቲክቶክ አያስከፍተኝም፣ ያው ፌስቡክ ላይ ዩቲዩብ ላይ ሲለቁ ነው እንጂ ሌላ አይታየኝም እላችኋለሁ ውድዬ። ስለዚህ በርቱ ሁላችሁም። እንግዲህ ሀይሚና ብሩኬ የሚመቻችሁ ዛሬ እነ ብሩኬ ቤት ፏዘና እያሉ ነበረ ማለት ነው። ብሩኬ እንግዲህ በመኪናው እያሽከረከረ ሀይሚን ይዞ ይሄዳል። ጎበዝ ነው፣ ጠንካራ ነው የእውነት። ሀይሚም አሁን በቅርቡ መኪና ትገዛለች ማለት ነው። አብዛኛው ሰው ሀይሚ መኪና ሳይገዛ ምናምን ታለ እና ታዲያ ሀይሚ መግዛት ትችላለች። እሱም እኮ እንዲጋ ነው ቪዲዮ የሚሰሩት እና ያው ሴት ስለሆነች ትንሽ የሚሆነኛል አሁን የማለት አላማ ስላላት ነው እንጂ ሀይሚ ራሱ መግዛት ያክታትን ብዬ አስባለሁ። አብረው ነው እየሰሩ እየተለወጡ ያሉት። አብረው አንድ ቀን በሀይሚ ተለቀቁ፣ አንድ ቀን በብሩኬ፣ አንድ ቀን በሀይሚ ነው የሚለቁት ቪዲዮ። እኒህን ይመሰለ ነበረ። ሁላችሁም መልካም በዓል ብዬላችኋለሁ። እንግዲህ ፋሲካ እግዚአብሔር አምላክ ያመት ሰው ይበለን። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አንድነትን ያንጣልን፣ መተሳሰብንም ያንጣልን እና ውዶችዬ እንግዲህ በሌላ ቪዲዮ እስከምንገናኝ ባይ ባይ። እኔ ቻናሌ ቀዝቅዞብኛል። እኔም ቪዲዮ እየሰራሁ አይደለም ምን እንደማደርገው ራሱ እና ቻናሌ በጣም ቀዝቅዞብኛል። ምን እንደማደርገው የሆነ ግራ ገብቶኛል። አላውቅም የእውነት ምን እንደሆነ። እኔም ያንን ቪዲዮ ከዛማ እንደ ድራማውን እሰራለሁ፣ አንዴ ይሄንን አደርጋለሁ። እሱ አንዴ አይነት ይፈልጋ መሰለኝ እንጃ። እና ሰዓቴም እየቀነሰብኝ አስቸግሮኝ ምን እንደማደርገው አላውቅም። እንግዲህ ለማንኛውም ወደች ባይ ባይ።